ወደ ውስጥ ማዳመጥ ምንም ነገር የለኝም። ሲምፕሊ ኮሚኒኬት የምታደርጋት ከተማ ናት። ሂዱ ብዙ ጥንታዊ ከተሞች እንደዚህ ልባችሁ ወስዳችሁ ከጎንደር ጋር ተዛመዱ። በጣም ነው ማለት ቅረቧት። አሁን ለምሳሌ እንዲህ አይነት እናት አላችሁ ምናምን እንደምለው ጎንደር ስከባ ከከተማው ጋር እናቶችን ሁሉ አመጣ የወለደች የመጀመሪያ የእናቶች በኩር እናት ጎንደር ናት። መንገዶቹ እንዴት ምን ተሰማኝ? ለመጨረሻ ጊዜ ተሰናብተን ስትመጣ እንደሰማሁት ከሆነ በኋላ ደግሞ ሂደህ በግማሽ ቀን ውስጥ እሷን ሳልሰናበት አልመጣም ብለህ ነው አሉ። እንደ ሰው የአድባራት ከተማ አይደለች ደግሞ የታመመ ለጸበል መጥቶ ነው ምናምን እንዳይለኝ ብዬ እሱን ካለፍኩ በኋላ አወራለሁ። ይኸውልህ አሁን ጎንደር የትላንት ከተማ አይደለች። ትናንትና ከነጋ ጋር የምታገናኝ ነው በዚህ ልክ እና አንተ አስበዋል። ዛሬ ላይ ከሀገር ስወጣ በደንብ ወደ ኢትዮጵያ ታቀርበኛለች እና ነቅቼ ነው ጊዜም ስላልነበረኝ ትንሽ ቀናት ስቆይ ብዙ ነገሮቿ ደስ ይሉኛል። በጣም ብዙ ነገሮቿ። የሚገርም ነገር እኔ ጎንደር ስሄድ መጀመሪያ ማድረገው መምጣት ለሰዎች እነግራለሁ። ለምን እንደሆነ ታውቃለህ? ተስካርና ጸበል ጠዲቅ ይዘውኝ እንደሄዱ ገብተናል እሺ እያልኩ ደውላለሁ በየሰው ጋር እዛ ወይ ተስካር ስትሄድ ወይ ጸበል ጸዲቅ ስትሄድ የሚሰማ ስሜት ኩላ ጎንደር ይሄ የሰው ቀሚሷን ለብሳ ልጆቿ የተለየ ነገር ነው። ለዛ ነው ብዙ ጊዜ ከያጎንደር በጣም ይቸገራል። ሁሌ ይዘፈናል። ሁሌ ጎንደር የተዘፈነ አዲስ ዘፈን እንዳለ እንግዳ ነው የሚሆነው። በቃ አሁን ጨረሰ ይሄ ሰውዬ ከዚህ በኋላ ጎንደር አይዘፈንም ስንል ሌላ ሰው ደግሞ ይመጣና እንዲሁ በጎንደር ዘፈን ሲገዛን ይከርማል። ደግሞ ሌላ ይመጣል። በቃ ይሄ አሁን ያበቃ ነው ስትል አዲስ ይወዳል። ትለያለች። ጥምቀት እንጂ አልቀርም። ልክ እንደ ሰው ልክ እንደ ወዳጅ ማንንም ቻው አላልኩ፣ ግን ጎንደርን ቻው አልኳት። ተሰናበትኳት። መቼ እንደማገኛት አላውቅም። ቀሚሷ ተሰፍቶ ልጆቿ ተሰብስበው ጎንደር አሁን ባዶ ናት። ልጆቿ የሉም ተበትነው 18 ባዶ ፒያሳ ብሉ እኮ ሁሉም ባዶ። ልጆቿ በአንድም በሌላም ከከተማው ርቀዋል፣ ከሀገር ወጥተዋል። ግን የሰው ሀብታም ናት እና ምናልባት ይሄን በድጋሚ ሊመጣ የሚችለው እናቴን ቻው ስላት ሊሆን ይችላል። እና ጎንደር ደግሜ በውብ ቃላቶች እስከማደምቅሽ ሙሽራነትሽን ደግነትሽን ዳግም ጥር ላይ እስከማውጅሽ ድረስ ትናፍቀኛለሽ።